ሰላም እንደምን ቆያችሁኝ? ውድ የፍላጎት ሚዲያ ቤተሰቦቼ እንደምን አላችሁ? በድጋሚ ተገናኝተናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ያደረጋችሁ ቤተሰቦቼ ደግሞ ሼር አድርጉ። ሀሳብ አስተያየት ካላችሁ ደግሞ እንደተለመደው ጻፉልኝ። ስልኬንም ከስር ስለማስቀምጥ ስራውን የምትፈልጉ ሰዎች ካላችሁ ቀጥታ በስራ ሰዓት ከ3 ሰዓት እስከ 11 ሰዓት ከቅዳሜና እሁድ ውጪ ብትደውሉ ታገኙኛላችሁ ማለት ነው። እና እንደተለመደው ዛሬ ያገኘነውን ስራ በመስራት ነገን በተስፋ እንጠብቅ እያልኩኝ ዛሬ ይዤላችሁ ወደ መጣሁት ስራ እንገባለን ማለት ነው። አብራችሁኝ እስከ መጨረሻ ቆዩ። መጨረሻ ላይም ስለ ደሞዙ ሁኔታ ጨምሬ የምነግራችሁ ይሆናል። አብራችሁኝ ቆዩ። እሺ፣ ዛሬ ይዤላችሁ የመጣሁት ስራ ምንድነው? በዱባይና ኳታር ሄዳችሁ መስራት የምትፈልጉ ልጆች ካላችሁ፣ ከዚህ በፊት ደርሳችሁ የመጣችሁም ካላችሁ፣ አዲስም ካላችሁ ዛሬ ዱባይና ኳታር እንዴት አድርጋችሁ ሄዳችሁ መስራት እንደምትችሉ እነግራችኋለሁ። አጠር አድርጌ ለመናገር እሞክራለሁ ማለት ነው። እስከ መጨረሻው አብራችሁኝ ቆዩ። እሺ፣ እንደሚታወቀው ዱባይና ኳታር ሄዶ ለመስራት የሚያስፈልገው ፓስፖርት ነው። የመጀመሪያው ፓስፖርት ያስፈልጋችኋል፣ የታደሰ ፓስፖርት። ከዛ ውጪ የምታደርጉት ምንድነው? የጤና ምርመራም ይኖራል ማለት ነው። የጤና ምርመራ HIV-ንም ጨምሮ ምርመራ ትመረመራላችሁ። በመቀጠል ደግሞ ፎቶም ያስፈልጋል። የሰለጠናችሁትም ስልጠና ካለ የሲኦሲም ሆነ ማንኛውም ስልጠና ካለ የሱም የስልጠና ወረቀት ያስፈልጋል። ከዛ ባለፈ ደግሞ ቋንቋ የምትችሉ ከዚህ በፊት ደርሳችሁ የመጣችሁ ልጆች ካላችሁ ለእናንተ በጣም ቀላል ነው። የተለያዩ ስራዎችንም የማግኘት እድል አላችሁ። ለምሳሌ እንደ ፀጉር ቤት ያሉ ስራዎችን ከመኖሪያ ቤት ውጪ ፀጉር ቤትም ያሉ ስራዎች ላይ የተለያዩ ቦታዎች ላይ ትሰማራላችሁ ማለት ነው። አዳዲስ የሆናችሁ ደግሞ መኖሪያ ቤት ላይም የተለያዩ ክፍት ቦታዎችም ሊኖሩ ስለሚችል እዛ ላይ መሳተፍ ትችላላችሁ ማለት ነው። በመጨረሻ ደግሞ የምነግራችሁ ነገር ምንድነው? በመጨረሻ ደግሞ ደሞዙ በጣም አሪፍ ነው። ከ35,000 እስከ 40,000 የኢትዮጵያ ብር ይከፍሏችኋል ማለት ነው። ከ35,000 እስከ 40,000 ብር ድረስ የኢትዮጵያ ብር ይከፍሏችኋል። ለማንኛውም ግን ይሄንን ስራ የምትፈልጉ ልጆች ካላችሁ ኮንታክት አድርጉኝ ማለት ነው። ትጠቀሙበታላችሁ። የማትፈልጉት ካላችሁ ደግሞ ሼር፣ ሰብስክራይብ አድርጉ። መልካም የስራ ጊዜ። ማንኛውም ጥያቄ ካላችሁ በስራ ሰዓት ከ3 ሰዓት እስከ 11 ሰዓት ደውሉልኝ፣ እመልስላችኋለሁ ማለት ነው። አመሰግናለሁ።